ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ያ ሲሆን አሞሌ ጨው ለራስ ብለ ጣፍጥ አለበለዚያ ድንጋይ ነው ብለው ይወረውሩሃል። ወንዱ ለራሱ ብሎ ይጣፍጣል፣ ለራሱ ብሎ ዴሞክራሲያዊ ይሆናል፣ ካልሆነ ድንጋይ ነው ተብሎ ይጣላል። በግሌ ጉዳይ ላይ ብዙ መናገር አልፈልግም፣ ግን ያነሳሽው ወጣት ምናልባት እስካሁን ያላገባሽ እንደሆነ ዋስትና ለማግኘት ከሆነ የኔ ቤተሰብ በመሰረቱ ዴሞክራሲያዊ ነው ብዬ ነው የማምንበት። ምክንያቱም ባለቤቴም የኔን ስብዕና ተቀብላና አክብራ ነው፣ እኔም የባለቤቴን ስብዕናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። ስለሆነም ስንጀምር ጀምሮ ያው እኩል ስብዕና ያላት መሆኗን በተግባር ከማመን ውጭ እድል አልነበረኝም። በዚህ ቤተሰብ ውስጥ ዴሞክራሲያዊ ግንኙነት ለመመስረት ለኔ በጣም ቀላል ነበር፣ ምክንያቱም አማራጭ ስላልነበረኝ። እናም ከተጋባን በኋላ እሷም ታጋይ ነች፣ እኔም ታጋይ ነኝ። የትግሉ ካለቀ በኋላ እሷም የራሷ ስራ አላት፣ እኔም የራሴ ስራ አለኝ። በቤተሰብ ጉዳይ ላይ አብረን እንወስናለን። እናም ጥያቄውን ያነሳሽው ወጣት የቤተሰብ ግንኙነት ዴሞክራሲያዊ እንዲሆን በተለይ ሴቶች አንድ የማይታለፍ በጣም ቁልፍ መሳሪያ መያዝ ይኖርባቸዋል። ነፃ የገቢና የኑሮ ምንጭ ያላችሁ ሴቶች መሆን መቻል አለባቸው። ያ ሲሆን አሞሌ ጨው ለራስ ብለ ጣፍጥ አለበለዚያ ድንጋይ ነው ብለው ይወረውሩሃል። ወንዱ ለራሱ ብሎ ይጣፍጣል፣ ለራሱ ብሎ ዴሞክራሲያዊ ይሆናል፣ ካልሆነ ድንጋይ ነው ተብሎ ይጣላል።